አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያችኋለሁ። ሰላማችሁ በያላችሁበት ብዙ ትርፍ በሌለኝ ያልኩኝ እንግዲህ ዛሬ በጽናትና በክራ ከች ብያለሁ። ክፍል 44 ይዤ መጥቻለሁ። በተለመደ ቪዲዮ ማለት ነው። ውድ ቤተሰቦች እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እላለሁ። ውድና የተከበራችሁ እህቶቼ እንግዲህ ዛሬ በጽናትና በክራ ከች ብያለሁ። እኔ እናንተ እህታችሁ ነኝ። ላይክ ሼር እያደረጋችሁ አበረታቱን ውዶቼ። ብርታታችሁ እንዲቀጥል ይሁን። አብረን እንስራ፣ አብረን እንደግ። ብቻ ታዋቂዎች ጋር መሮጥ አይደለም። እኛ ራሳችንም እንግዲህ እኛ በእኛ እንደግ እላለሁ ውዶችዬ። በጣም ቀዝቅዘናል ማለት ነው። በዚህ ሰዓት ላይ ቢዝነትም አለ ስራም አለ እና እንዴት ናችሁ? ረመዳን ስራስ እንዴት እያረጋችሁ ነው ውዶችዬ? አብሽሩ፣ ያልፋል። ትንሽ ጊዜ ነው የቀረችው። ረመዳን አሁን እንግዲህ እየሄደች ነው ያለችው። የቀረችው የተወሰነ ጊዜ ነው እንግዲህ። አብሽሩ፣ በርቱልኝ፣ ጠንክሩልኝ ውድ ሀገሬ ልጆች። አላህ ያግዛችሁ ሁላችንም። እናም ደግሞ በዚህ በኩል ደግሞ እንተጋገዝ፣ አብረን እንደግ እላለሁኝ ውድ እህቶቼ። እጅ ለእጅ ተያይዘን በቻለ አቅም እንበረታታ እያልኩኝ እኔ ወደ እህታችሁ ከቸች ብያለሁኝ። እንግዲህ በጽናትና በክራ ማለት ነው። እንግዲህ እንደተለመደና እንዳያችሁት ከሆነ ወደ ገደለ ልግባውና ማለት ነው። እና ትናንትና ቤቲና ማስረሻ እንግዲህ እንትን ብለዋል። ማስረሻ ትክክለኛ ስሟ እንግዲህ ማስረሻ ነው። ሴትዮዋ ሰራተኛ ነበረችዋ ማለት ነው። እና ሰራተኛም አልነበረችም ከዚህ በፊትም። ያው እሷም ደግሞ ለልጇ ስትል ማይሆንን ነገር ውስጥ ገብታን በመጨረሻም እንግዲህ ለክራ ሁሉም ነገር ነግረው፣ እኔ ደግሞ ክራ እንዳያችሁት ከሆነ ባለፈው እንትን ላይ ቁጥር ማነው ክፍል 43 ላይ በጣም ጽናትን አማናሽኳት ምናምን በጣም አስከፍቷት እንዳያችሁት እንግዲህ እሷም ከፍተዋት ሄዳ ብዙ ነገር እንትን ብላ ጠጥታ ምናምን በቃ ያልሆነ ነገር ውስጥ ገብታ ነበረ ከናሁም ጋር። ከዛ በኋላ እንግዲህ ክራ በውስጡ ያሰበውን ነገር አስቦ ያው በራሱ መንገድ ለመፍታት ስላሰበው የመጀመሪያም እንግዲህ ጽናትን ጠርጥረው ነበረ። ግን ያ ነገር እንደዛ መሆኑ ሌላ ነገር ውስጥ እንዳትገባ እሷም እውነታውን አውቃ ሌላ ነገር እንዳታደርግ ክራም ደግሞ በድብቅ አርግቶ እሷን እንደተዋ ነገር አድርጎ ቤቱን ለማጋለጥ እንግዲህ ጥረት እያደረገ ነበረ ማለት ነው። ልክ እንዳደረገውም ነበር ደግሞ ቤቲ እንግዲህ በመጨረሻ ላይ ያው አጋልጧታል ማለት ነው ክራ። እናም ደግሞ ከዛም በኋላ እንግዲህ ቤቲ የሆነችው ነገር እኔ ግን መጨረሻ ላይ ትንሽ ያሳዘነችኝ እንዳየሁት ከሆነ ግን ያው ምንኛውም ጊዜ አንድ ሰው የራሱ ያልሆነውን ነገር መጀመሪያ ብቻ ከባድ ነው። አላውቅም ምን ብዬ እንደምገልጽ ማለት ነው። መጨረሻ ላይ እንደዚህ እርግፍ ብላ ቁጭ ብላ እንትን ስቅስቅ ስትል ሱብሃንአላህ የእውነት መሰለኝ ማለት ነው። እና ብቻ ከባድ ነው። አሳዘነችኝ ቤቴም ማለት ነው በመጨረሻ ላይ። እና ፍቅር የማያደርገው ነገር የለም። እሷም ለፍቅሯ ብላ ፍቅሬን አድናለሁ ብላ ነው ያንን ሁሉ ልታደርግ የቻለችው። ግን ደግሞ የእሷ ከፋ በጣም መጨረሻ የእሷ ከፋ። ምንም የማያውቀውን ልጅ በሆድ ውስጥ እንደዛ ማድረግ አልነበረባትም። የፈለገ ነገር ቢቀር እንደው ራሷ ብትጎዳ መጉዳቷም አልቀረም። ሰውንም ደግሞ ማስቀየምም መጉዳትም አልቀረም። ሰውንም ጎዳች። ገና እዚህ ዱንያ ላይ ያልተፈጠረውን እንትኑንም ገና ሳይወለድ እድሜውን ቀጨችው። እንደገና ቢስሚላህ እኔ እንጃ ወላሂ በጣም ነው የሚከብደው። አንዳንድ ቤት በነገራችን ላይ እንደዚህ ነገር ይጠፋል ብለን አናስብም። ልክ እንደ እውነተኛ ታሪክ ማለት ነው። ሲያስበው ዘገነነኝ ማለት ነው። አንደኛ ጽናት የፈጠረችው ነገር የሚዘገንነኛል። ሁለተኛ ደግሞ እሷ ላይ እንደዚህ መሆኗ እሷም እንደዚህ መሆኗ በጣም እኔ እንጃ። ግን አንድ ሰው በልክ ቢሆንሳ? ለነገሩ ያው ህይወት እስከሚያጥፋት ድረስ ራሱ የሚደርሱ ብዙዎች አሉ። የቤቲ ደግሞ በቃ እንግዲህ ቤቲም መጨረሻ ላይ እውነቴን ነው ያሳዘነችኝ ማለት ነው።
በመጨረሻም እንግዳ እንደዚህ አድርጋ ሁሉም አላስቻላቸውም። መጨረሻ ላይ ያው እሷን ተከትሎ ሁሉም ወጡ። ሁሉም አዘኑ። ብቻ አላውቅም ጽናትም እንደመተቻት አልሆነችም። ሄዱ ሁሉም ብቻ ሁሉም ተከተሏት ማለት ነው። ማስረሻም ብድግ አርግታ አንስታት እንደዛ እንደ እብድ ነው የሆነችው ማለት ነው ቤቲ ማለት ነው። ግን አንዳንድ ጊዜ አይታወቅብንም ማን ያቀናል ማን ምን ያደርጋል ብለን በድብቅ የምንሰራው ነገር የተገለጠ ለታ ራሳችንም ነው መልሶ የሚጎዳው ማለት ነው። እና ቤቲም እንደዛ ነው የሆነባት እና ብቻ ከባድ ነው። እሷም አላህ ልቦና ሰጥቷት ወደ ራሷ ተመልሳ የራሷን ህይወት ብትመራ አሪፍ ነበረ። መጀመሪያ እኔ አላማረችኝም ያው ልክ እንደጠበቅኩትኝም ያው ማስረሻ ከገባሽ ወዲህ ጀምሮ እንደጠበቅኩትም እቺ ተንኮለኛ ቤቲ ትሆናለች ብዬ ነበር የተጠራጠርኩት። እንደተጠራጠርኩትም ደግሞ ያው በስተመጨረሻ እሷ ራሷ ናት ማለት ነገሩን በጠበጠችው። እኔ እንጃ ከዚህ በኋላ ክራም ሆነ ጽናትም እኔ እንጃ ሰላም ተሰምቷቸው ቤቲ እንደዚህ ሆና በተረጋጋ መንፈስ አንድ ላይ ይሆናሉ ብዬም አልገምትም። ይሆናሉ ግን መሆን ግን በአንዱ ደስታ አንዱ ደግሞ ሲደሰት ትንሽ አስቸጋሪ ነው። ቤቲ ብትሆን ታደርጋለች ግን ጽናትና ከራ እኔ እንጃ አላቅም እና ትንሽ ይከብዳል አላቅም። እንግዲህ ለቤቲም አላህ ጥንካሬዋን ይስጣት ለጽናትና ለኪራም እንግዲህ መልካም ነገር እንመኛለን ሁላችንም። እውነት ማይታወቅ ይመስላል እውነት አንድ ቀን ሄዶ ማይጋለጥና ማይታወቅ ይመስላል እንጂ ይታወቃል ይጋለጣል። እና እሱ አላብኝ ማለት ነው ከይቅርታ ጋር እና እውነታው ተደብቆም አይደበቅም። ያው እንግዲህ አንድ ቀን መጋለጡ የማይቀር ነገር ነው። ግን ሰው ልጅ ደግሞ ያንን በቦታው አስቀምጦ ማለትም ያው ተረጋግቶ ይሄ ነገር ለኔ ይሆናል ወይስ አይሆንም ብሎ ቁጭ ብሎ አስቦበት ቢያደርግ ይሄ ነገር ቢያደርገው ይሳካል ወይስ አይሳካም የሚለውን ነገር ከኋላ በደንብ አድርጊቶ አጥንቶ ነው እንደዚህ አይነት ነገር ውስጥ መግባት አለበት ማለት ነው። ቤቲ አሸንፋለሁ ብላ ነበረ እንግዲህ በዚህ መከራ ውስጥና እነ ጽናትንም ለማጉዳት የደረሰችው ራሷንም እንደዚህ በዚህ ደረጃ ለመጉዳት የደረሰችው ማለት ነው። ብቻ አላቅም እኔ ከዚህ በኋላ እንግዲህ ምን እንደሚፈጠር አናቅም። እና ያው ቤቲም ሰላም ታወርድና ሰላም ትሆንና እንደ ወደ ጤናዋ ተመልሳ ኪራም ደግሞ ከሚወዳት ከጽናት ጋር ጽናትም ደግሞ ከምትወደው ኪራ ጋር አንድ ላይ ሆኖ እንትን ብሉ ብዬ ነው የማስበው። በሚቀጥለው ይሄ ይሆናል ብዬ ነው የማስበው ከሆነ ማለት ነው። እና እንግዲህ እስቲ በቀጣዩ ደግሞ ሌላ እናያለን። እስቲ ሌላ ነገር ይዘን እንመጣለን ማለት ነው። ስለ ጽናት እና ስለ ኪራ ለዛሬ የነበረን ቆይታና ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ሲወዳችሁ ውዶችዬ ላይክ ሼር አድርጉ። እይታ የለኝም እይታዬ በጣም ቀዝቅዟል። አበረታቱኝ ውድ ሀገሬ ልጆች አበረታቱኝ እንደ ቀድሞ ማለት ነው። በጣም እኔ አሁን በዚህ ሰዓት የሚከፍልብኝ ሰዓት ነበረ ግን በጣም እይታዬም ዝቅተኛ ነው። አበረታቱኝ እላለሁ ውዶችዬ በቻላችሁትን አቅም። እኔ ዝም ብዬ ነው እዚህ ጋር የሚያወራው ቪዲዮን እንግዲህ እስከመጨረሻ ሙሉ ለሙሉ የሚያይም ሰው የለም ጊዜም የለም ለማየት ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። እንበረታታ ተው እንበረታታ አብረን እንደግ አብረን እንስራ። ግዴላችሁም አዋቂ ብቻ መሮጥ ሳይሆን እኛ ራሳችንን እንደግ እላለሁኝ። ለዛሬ ነበረን ቆይታ ይሄን ይመስል